ለጥፋት የተዘጋጀች ከተማ ነጋሪት ቢጎስሙባት አትሰማም ይላሉ አባቶቻችን። እስራኤልን እግዚአብሔር ተስተካከሉ፣ የመከራ ዘመን አመጣለሁ፣ ምርኮ ይመጣባችኋል፣ ኃጢአት እየሰራችሁ ጣዖት እያመለካችሁ ስላስቸገራችሁኝ ረድኤቴን ከእናንተ አርቃለሁ፣ ተስተካከሉ አላቸው። ሰላም ነው ይላሉ። እነ ኢሳይያስ ተው ምርኮ ይመጣል ይላሉ። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኤርምያስ መጥቶ እግዚአብሔር መከራ ይመጣል ብሏችኋል ይላል። የሐሰት ነቢያት ይመጡና ሰላም ነው ይላሉ። ኋላ ተመልከቱ፣ ኢሳይያስንም በመጋዝ ሰንጥቀው ገለዋል፣ እውነት ስለነገራቸው። ኤርምያስንም ከአዘቅተ ኩስ ወርውረው ጥለውት ነበረ፣ በድንጋይ ወግረውታል። እናንተ አንድ ቀን የእኛን ሰላም ተናግራችሁ አታውቁም፣ የእኛን ጥፋት ነው የምትናገሩ ይላሉ። ግን ተመልከቱ ምን ይላል ሰሎሞን መሰላችሁ? ከጠላት መሳም የወዳጅ ንክሻ ይሻላል ይላል። ከጠላት መሳም የወዳጅ ንክሻ ይሻላል። በውሸት ሰላም ነው፣ ጥሩ ሰዎች ናችሁ፣ ጥሩ ዘመን ይመጣላችኋል ተብለን ቀጥሎ እሳት ከሚነድብን መከራ ይመጣባችኋል ተብለን ሰላም ቢመጣልን ይሻለናል። እኛ ግን ተግሳጽ አንወድም። ተግሳጽ ከሚነገርበት እንኮበልላለን። አይዟችሁ አይዟችሁ የሚለንን ብቻ እንከተላለን። ውሃ ሙላት ሲወስድ እያሳሳቀ ነው እንደሚባለው ዓለም እያሳሳቀች አጠፋችን።